በኦሮሚያ ክልል ምዕራብ አርሲ ዞን የሚገኘውና በ1976 ዓ.ም የተመሰረተው የአርዳይታ ግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ላለፉት 40 ዓመታት በተለያዩ ስያሜዎችና አደረጃጀቶች አልፏል። እነዚህ ኤክስተርናል why they are used for this external and internal users that can be found ይህ በ1994 ዓ.ም የተመሰረተው የሚዛን ግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ሲሆን በደቡብ ምዕራብ ኢትዮጵያ ክልል ሚዛን ከተማ ላይ ይገኛል። ይህ ደግሞ በኦሮሚያ ክልል የባሌ ተራሮች ብሔራዊ ፓርክን ተንተርሶ በባሌ ዞን አጋርፋ ወረዳ መገኛውን ያደረገው የአጋርፋ ግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ነው። ተፈጥሮ በገነባችው የአዘሎ ተራራ ሰንሰለት ተመሽጎ በቁጥቋጦዎች ተሸፍኖ የአዋሽ ወንዝን የሙቀት ማስታገሻ ኪኒን አድርጎ በአፋር ክልል ተቋቋመ የገዋኔ ግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ። ከሁለት አስርተ ዓመታት በላይ ያስቆጠረው የአላጌ ግብርና ቴክኒክና ሙያ ትምህርት ስልጠና ኮሌጅ ደግሞ በመካከለኛው ኢትዮጵያ ይገኛል። ኢትዮጵያ እነዚህን 5 የግብርና ኮሌጆች ጨምሮ ግብርና ላይ አተኩረው የሚሰሩ በርካታ የምርምርና የማሰልጠኛ ተቋማት ቢኖራትም ከግብርና ሚኒስቴር የተገኘ መረጃ እንደሚያሳየው ከሁለት አስርተ ዓመታት በፊት የሚገኘው ሀገራዊ ምርት 60 ሚሊዮን ኩንታል መሙላት ያልቻለ ነበር። መረጃዎች እንደሚያመለክቱት ከ80 በመቶ በላይ የሚሆነው የሀገራችን ሕዝብ የኑሮ መሰረት ከሀገራዊ የኤክስፖርት አቅም 80 በመቶውን አመንጪ ከአጠቃላዩ የሀገሪቱ ምጣኔያዊ እድገት ወይንም ጂዲፒ ከ40 በመቶ በላይ ሰጪ የግብርናው ክፍለ ኢኮኖሚ ነው። የኢትዮጵያ ብልጽግናን ለማረጋገጥ የተነሳው የለውጡ መንግስት ጊዜን የዋጀ ዘመኑን የተከተለ ችግሩን የሚበልጥ የዘመናት መፍትሄ የግድ መሆኑን በመገንዘብ በሀገሪቱ ያሉ የግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጆችን የዚህ ሀገራዊ ርዕይ አካል እንዲሆኑ በማሰብ ለውጡ በወለደው የሥራና ክህሎት ሚኒስቴር ስር እንዲታቀፉ ማድረግ የመጀመሪያው ተግባር ነበር። የሪፎርም አጀንዳ የቲቬት ተቋማትን አንተርፕሪኒየር የማድረግ ነው። የቴክኒክና ሙያ ስልጠና ስርዓቱ ችግር የመፍታት አቅሙን እሴት የማከል አቅሙን እና ሀብት የመፍጠር አቅሙን እንዲያሳድግ የሚያደርግ ነው። እነዚህን መነሻ አቅሞች ይዞ አካባቢውን በሚለውጥ መንገድ የስልጠና ስርዓቱን በሚያዘምን ደረጃ መስራት አለባቸው የሚል አቅጣጫ ፕሮግራም ተቀርጾ በተለይ እንደ መነሻ 100 ፖሊቴክኒክ ተቋማት ላይ የጀመርነው ነው። በአጭር ጊዜ አይተውት የማያውቁትን ሀብት ማፍራት ጀምረዋል። አምና ወደ 1.1 ቢሊዮን ብር የክልልም የፌዴራልም ቴክኒክና ሙያ ተቋማት ተደምረው ሀብት አፍርተዋል። የግብርና ኮሌጆቻችን ለዚህ 5 የግብርና ኮሌጆች በጣም ትልቅ ሚና አላቸው። ወደ 10,000 ሄክታር ገደማ የሚታረስ መሬት አላቸው። በርካታ የእንስሳት ሀብት ልማት አላቸው። ይሄ ማሰልጠኛ ነው። እዛው ሳለ ደግሞ መልሶ ሀብት ይፈጥራል። በአንድ ሀገር ውስጥ አንድ ዓላማ ይዘው ግን በተናጠል ሩጫ በተለያየ አቅጣጫ ለዓመታት ሲባዝኑ የነበሩ 5ቱ የግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጆች የሥራና ክህሎት ሚኒስቴር ጥላ ስር መደራጀታቸው እንደ አዲስ መወለድ ሆኖላቸዋል። ትልቁ የኮሌጃችን ስራ ተማሪውን እስከ ደረጃ 4 በግብርና ሙያውን ወቅቱ የሚፈልገው ገበያ ላይ ተወዳዳሪና የሰው ኃይሉን በማሙላት የመጀመሪያ ከፍተኛ ቦታ የሚይዝ ግብርና ኮሌጅ ነው። ከዚህ ጋር ተይዞ ከመማር ማስተማር ጋር ተይዞ የመማር ማስተማሩን ምቹ ለማድረግ ትልቁ ነገር ኮሌጃችን የግብርና ስራዎች ላይ ግንባር ቀደምነት ነው የሚሳተፈው። ኮሌጃችን የመጀመሪያ ዋና ስራችን የመማር ማስተማር ነው። ከመማር ማስተማር በተጨማሪ የራስን አቅም ለማጎልበትና ገቢን በማመንጨት የትምህርት ጥራቱን ለማገዝ ተብሎ አዲሱን እሳቤ እንደ ዓላማ ይዘን እየሰራ ነው የምንገኘው።
በስራና ክህሎት ሚኒስቴር ስር ከገባን ወዲህ ላለፉ 2 ዓመታት በርካታ ስራዎች እየተሰሩ ይገኛሉ። በበቆሎ፣ በስንዴ፣ በቦሎቄና የተለያዩ የሰብል ልማቶችን እያለማና ለአካባቢ ማህበረሰብም የዘር ብዜት እያሸጋገረ ይገኛል። ከግብርና ሚኒስቴር ወደ ስራና ክህሎት ሚኒስቴር ከመጣን ወዲህ አዳዲስ ህሳቤዎችን ይዞ መጥቷል። አዳዲስ ህሳቤ ሴንስ አሁን ስልጠና ስንሰጥ ነበረ። አሁን ምንድነው ከስልጠና በላይ የሚል ህሳቤ አለ። ማሰልጠን ብቻ ሳይሆን የምናሰለጥነው ሰው ክህሎትና ዕውቀትን በትክክል አስጨብጠን ባገኘው ዕውቀትና ክህሎት ደግሞ ተቀጣሪ ብቻ ሳይሆን ስራ ፈጣሪ ዜጋ እንዲሆን የማድረግ ህሳቤ የያዘ ነው። በአዲሱ ህሳቤ ሪፎርም ከተጀመረ ጀምሮና ራስን በራስ ገቢ መቻል ገቢን ከፍ ከማድረግ አንጻር የአካባቢን ጸጋ መጠቀም በሚለው ህሳቤ አንደኛ በአካባቢያችን በአጠገባችን የሚያልፍ የአዋሽ አመቱ ሙሉ የሚፈስ ወንዝ አለ። ሁለተኛ ለአትክልትና ፍራፍሬ ምቹ ስለሆነ ይህንን መልካም አጋጣሚ በመጠቀም በመጀመሪያ ደረጃ የዶሮ እርባታ ተጀመረ። ሁለተኛ ደግሞ የሙዝ እርሻ በ9 ሄክታር ላይ ብርቱካን፣ ሎሚ እነዚህ ጠቅላላ 1 ሄክታር ላይ የተጀመሩ ሲሆን ብርቱካን ላይ የተጀመሩትን የማስፋፋት ስራ ሙዝ ላይም የማስፋፋት ስራ እየቀጠልን ሲሆን ቀጣይ የሙዝን አሁን ያለውን 9 ሄክታር ወደ 50 ሄክታር የማስፋት ፓፓያ ወደ 20 ሄክታር ለመትከል እቅድ ይዘናል። አምስቱ ኮሌጆች ወደ 6-7 ሙያ ተመሳሳይ ያሰለጥኑ ነበር። አምስቱንም ጥናት ከተጠና በኋላ ገዋኔ ግብርና ኮሌጅ ከአርብቶ አደርና ከአትክልትና ፍራፍሬ ጋር ቆላማ ፍራፍሬዎች ጋር ትኩረት አድርገው እንዲሰራ እሱ መሰረት አድርገው ተደራጅቷል። አላጌ እንደ ሀገር የትልቁ ኮሌጃችን የነበረው እሱ ነው። እሱ ደግሞ ብቸኛው የእንስሳት ሕክምና አግሮ ሜካናይዜሽንና መስኖ እሱ ላይ አተኩሮ እንዲሰራ፣ አርዳይታ እንደ ሀገር በህብረት ስራ ኮኦፐሬቲቭ ማኔጅመንት ማርኬቲንግ ላይ ትኩረት አድርጎ እንዲሰራ፣ አጋርፋ በተፈጥሮ ሀብት ጥበቃ ላይ፣ በደጋ ፍራፍሬዎች ላይ፣ በደጋ አትክልቶችና ክሮፖች ላይ አተኩሮ እንዲሰራ፣ ሚዛን የአካባቢ ያለው ጸጋ እንደሚታወቀው ቡና፣ ሻይ፣ ቅመማ ቅመም ላይ ስለሆነ እሱ ላይ አተኩሮ እንዲሰራ የተመደቡበትና ያንን ስልጠና መሰረት ተደርጎ ደግሞ ከአንዱ ኮሌጅ ወደ አንዱ ኮሌጅ የሰው ዝውውር፣ የማቴሪያሎች ማሽነሪዎች ዝውውር አድርገን ወደ ስልጠና የተገባበት ሁኔታ ነው ያለው። እነዚህ ነባር የፌዴራል ግብርና ሙያ ትምህርትና ስልጠና ኮሌጆች ኃላፊነት ሊወጡ ዘርፉንም ሊያዘምኑ በሙያው የሰለጠነ የሰው ኃይል ሊያበቁ በአዲስ እሳቤ ወደ ስራ ገብተዋል። ፈንዳመንታል ሪፎርም ብለን የወሰድነው የቴክኒክና ሙያ ስልጠና ተቋማት በየአንጻራዊ ጠቀሜታቸው መልሶ እንዲደራጁ ማድረግ ነው። ይሄ ዞኒንግ እና ዲፈረንሺዬሽን ብለነዋል። ሁሉም አንድ አይነት ስልጠና የሚሰጥበት ስርዓት ነው የነበረው ከሪፎርም በፊት። ይሄ የሀብት ብክነትም የሚና ድግግሞሽም ያስከትላል። ለምሳሌ የግብርና አለኝታው ትልቅ የሆነ አካባቢ ቱሪዝም ላይ ቢሰራ ውጤታማ መሆን ያለበትን ያህል ውጤታማ አይሆንም። ጨው የሚያመርት አካባቢ አንዱ የሚያስፈልገው ከጨው ጋር የተያዘ ካሪክለም ነው ማለት ነው። ስፔሻላይዜሽን እንዲኖራቸው ያደርጋል። ይሄ ለስልጠና ጥራት ትልቅ ትርጉም አለው። ከምንም በላይ ግን የየአካባቢዎችን ጸጋ መሰረት ያደረገ የስልጠና ስርዓት ስለምንዘረጋ የአካባቢን ጸጋ ያወጣል ማለት ነው። በእውቀት የሚመራ የጸጋ ልማት ስራ ይኖራል። በክህሎት የሚመራ የጸጋ ልማት ስራ ይኖራል። ከአምና ጀምሮ ተግባራዊ እየተደረገ ነው ያለው። ይሄም ተስፋ ሰጪ የሆነ ውጤት
እያስገኘ ነው ያለው። የቴክኒክና ሙያ ስልጠና ስርዓቱን በዚህ መንገድ ሪፎርም እያደረግን ያለ ነው። የግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጆች ሀገራዊ አደራን ዳር ሊያደርሱ በስራና ክህሎት ሚኒስቴር ጥላ ስር ጸጋቸውን ወደ ሀብት ሊለውጡ ከጊዜ ጋር እሽቅድምድም ጀምረዋል። በሙያው የሰለጠነ የሰው ኃይል ማፍራትን አስቀድመው የአካባቢውን ማህበረሰብ ተጠቃሚነት ሊያረጋግጡ የሚችሉ ምርምሮችን እያደረጉ ለራሳቸው ብሎም ለሀገራቸው የሚገባቸውን ለማበርከት ትኩረታቸውን አይለዋል። አርዳይታ ኮሌጅ ወደ 1000 ሄክታር የሚጠጋ መሬት አለው። ሰብል የሚያመርትበት መሬት የተለያዩ ሰብሎችን በማምረት ለምሳሌ ስንዴ፣ ገብስ፣ ጎመን ዘር የመሳሰሉት በማምረት ራስን በገቢ ለማስቻል የተለያዩ ጥረቶችን እያደረግን ነው። አሁን እንደምታዩ ፋርም ሜካናይዝድ ፋርም ነው። እንስሳት እናረባለን። የወተት ላሞች አሉን፣ ድለባ አለ፣ የዶሮ እርባታ አለ። ይሄ ምንድነው? ራሳችንን በገቢ ችለን ራሳችንን ማስተዳደር እንድንችል ኮሌጁ ወዴት እየሄደ ነው? እነዚህን እንትኖችን ወደ ኢንተርፕራይዝ እየወሰደ ነው። በስራና ክህሎት ከተያዘው አዲሱ እሳቤ መሰረት በማድረግ በኮሌጃችን በተለየው በዞኔሽን እና በዲፍሬንሺዬሽን መሰረት የኮሌጂውን ጸጋን መሰረት ያደረገ የኮሌጂውን ያለውን ሀብት አሟጦ ከማጠቀም አንፃር ኮሌጃችን ወደ አዲስ ምዕራፍ ለማሸጋገር ኮሌጃችን ደግሞ በኢንተርፕራይዝ እንዲደራጅ በሚኒስትራችን ከፍተኛ ትኩረት ተሰጥቶ አቅጣጫ ተቀምጧል። በዛ መሰረት ኮሌጃችን በተለያዩ 3-4 አንከር በሆኑት ባለው ፖቴንሻል ላይ ተለይቷል። አንዱ አትክልትና ፍራፍሬ ነው። ሁለተኛ ደግሞ ለዚህ አካባቢ የሚሆኑ የተለያዩ አትክልቶች የደጋ አትክልት በተለይ አቮካዶ ላይ በጣም በስፋት የሚኖር ድሮ እዚህ አልነበረም። የተለያዩ ጎመን ዘሮች ላይ እንደዛ ደግሞ የተለያዩ ድንች ላይ በስፋት እያሰራን ያለ ነው። እንስሳት እርባታ ነው ትልቁ ቦታ እየተቀመጠለት እንደ ኮሌጃችን እንስሳት እርባታ ላይ በስፋት እየሰራን ያለው። ኮሌጆች በርካታ ጸጋ አላቸው። ለምሳሌ እኛ እዚህ አካባቢ የሻይ ቡና ቅመማ ቅመም እንዳያችሁት የማር የበርካታ ጸጋ ባለቤት ዞን ነው ይሄ ዞን። እኛ ደግሞ እድለኛ ሆነን እንደዚህ አይነት ዞን ውስጥ ነው የምንገኘው። ስለዚህ እኛ በዛ ልክ በዚህ ጸጋ ይህን ጸጋ አልምተን ወደፊት የመንግስትን ሳንጠብቅ በራሳችን ገቢ ራሳችን ችለነው እንድንቀንጥል ስለምንፈልግ ጀምረናል። ስራና ክህሎት ከመምጣቱ በፊት የልማት እንቅስቃሴዎች ትንሽ ተቀዛቅዞ ነበርና ብቻም ሳይሆን ወደ ኋላ ተመልሶ ነበር። በአዲሱ እሳቤ አምስቱም የግብርና ኮሌጆች በውስጥ ገቢ ራሳቸውን መቻል አለባቸው በሚል እሳቤ ከወረደልን ጊዜ ጀምሮ በሁሉም ዘርፎች ከፍተኛ የመነቃቃት ከፍተኛ ለውጦችን አምጥቷል። ለምሳሌ በእርሻ ላይ ከትናንሽ ሄክታር ወይንም በካሬ ደረጃ በአትክልትና ፍራፍሬ ላይ አልፈንና ዛሬ ግን አትክልትና ፍራፍሬ ብቻ ከ40 ሄክታር በላይ በአትክልትና ፍራፍሬ ብቻ ከ40 ሄክታር በላይ በማልማት እንገኛለን። ከስልጠና በላይ በሚለው እሳቤ ተቋማት የሚያሰለጥኗቸውን ሰልጣኞች ሃንድስ ኦን የሆኑ ወይንም የእጃቸው የተፍታታ እንዲሆኑ ለማስቻል ታሳቢ ተደርጎ እየተሰራ ይገኛል። ይህንንም ተልዕኮ ለማሳካት የነዚህ አምስቱ የፌዴራል ግብርና ኮሌጆች በአንድ የንግድ ድርጅት ስር እንዲደራጁ ተደርጓል። ያ የተደረገበት ምክንያት የሚሰለጥኑ ሰልጣኞች እያንዳንዷን የስልጠና ቆይታቸውን በተግባር የተደገፈ እንዲሆን ለማስቻል ጸጋን የመለየት ጸጋቸው ላይ መሰረት አድርጎ ሀብትን እንዲያፈሩ ሀብትን ማፍራት ብቻ ሳይሆን ሰልጣኞች፣ አሰልጣኞች፣ ሰራተኞች በዛ ዙሪያ ያሉ ኮሚኒቲዎች በሙሉ ከዚህ እንዲማሩ ወይ ኢንጌጅ እያደረጉ ውጤቶች እንዲመጡ እየተደረገ ነው የሚገኘው። እንደ አጋርፋ ኮሌጅ ሰፊ የሆነ ሀብት አለን። ይህንን ሰፊ የሆነ ሀብትን ኤክስፕሎይት አድርጎ ከመጠቀም አንጻር ከፍተኛ የሆነ ድክመት ነበረብን ማለት ነው። ቀደም ሲል ማለት ነው የእርሻ ስራችን ከባለፈው አመት እንኳን የመጀመሪያው ምዕራፍ ወይም የመጀመሪያው ጅማሮ እንደ ኢንተርፕራይዝ ከተደራጀን ጀምሮ ቢያንስ ወደ 1889 ሄክታር መሬት የማረስ አቅም ነበረን ማለት ነው። ከዛ በፊት የነበረው
ከ300 ሄክታር እና ከ400 ሄክታር በላይ ማረስ አንችልም የነበረበት ሁኔታ ማለት ነው። በአሁኑ ሰዓት ግን ከ2000 እስከ 3000 በእቅድ ይዘን እየሰራ እንገኛለን ማለት ነው እና ባለፈው ዓመት ወደ 23000 ኩንታል ለማምረት ችለናል ማለት ነው። በዚህ በአዲሱ የንግድ ከተደራጀን ወይም ኢንተርፕራይዝ ከተደራጀን ወዲህ ማለት ነው ከ35 ከ50 ሄክታር በርበሬ ማምረት ችለናል ማለት ነው። ድንች ማምረት ችለናል። የተለያዩ አትክልቶችን እንደ ሽንኩርት፣ ጎመን የመሳሰሉትን የማምረት ስራዎችን ይዘናል ማለት ነው። ይሄ በዝናብና በኢሪጌሽን ተጠቅመን መስኖ ተጠቅመን ከዚህ በፊት ማንጠቀማቸውን የመስኖ ስራ በኢሪጌሽን የማልማት ስራዎችን ሰርተናል ማለት ነው። ዝናብን ሳንጠብቅ ስራዎችን እየሰራ እንገኛለን ማለት ነው። ኢንተርፕራይዝ ሳይገባ በፊት የሙዝ ሄክታራችን 11 ሄክታር ነበር። ኢንተርፕራይዝ ከገባ ወዲህ አምና 8.5 ሄክታር ጨምረን 15 ሄክታር ሙዝ ደርሷል። አሁን ዘንድሮ ላይ 15 ሄክታር ለመጨመር 3 ሄክታር ከዚህ በታች በኩል ጀምረን ተክለናል። ለቀጣይ ደግሞ ይሄንን ሳይሆን ከዚህ የበለጠውን ለማስፋት ኢንተርፕራይዙ እውነትም ለመለወጥና ለመለወጥ እንደሚጠቅም አምነንበት ገብተን እየሰራን እንገኛለን። እንደኛ ኮሌጅ ስራና ክህሎት ባንገባ ኖሮ 200 ሄክታር መሬት አናገኝ። ምክንያቱም ኮሌጆች የትናቸው ያሉ ምንድነው የሚሰሩት የሚለውን አልተለየንም ነበረ። ግብርና ሚኒስቴር በነበረበት ኦልሬዲ ትሬኒንግ ተቋም ናቸው። አሁን ግን ምን ሆኗል ማለት ነው? ኦልሬዲ ኮሌጆች ምንድነው አቅማቸው ከአቅማቸው በኋላ ምንድነው ደግሞ የሚሰሩት አሁን ያለው ነገር ምንድነው የሚለው ከተጠና በኋላ ይሄንን ኦፖርቹኒቲ ፈጥሮናል። ይሄ ኢንተርፕራይዝ እንደዚህ አይነት ሆኖ ባይጀመር ኖሮ ፍራንክሊ ስፒኪንግ ባንገፋፋ፣ ባንደገፍ፣ ባንታገዝ እዚህ ደረጃ ላይ መድረስ አንችልም። የአካባቢው አንዱ ጸጋ የአዋሽ ወንዝ ከኛ እርሻ አጠገብ ነው ወይም አንዱ አጥራችን ነው። ስለዚህ እሱን የምንጠቀመው ሁለተኛ ግራቪቲ አለ። በራሱ ጊዜ ከሰኔ ሐምሌ ነሐሴ ላይ ግራቪቲ በራሱ ጊዜ ውሃው ይፈስና ወደ የእርሻዎች ይሄዳል ያለምንም ኢነርጂ። ከመስከረም በኋላ ግን የውሃው መጠን ስለሚቀንስ በወተር ፓምፕ ተጠቅመን ያሁን ያለነውን 20 ሄክታር እያለማን ነው። ቀጣይ ደግሞ 50 ሄክታሮችን የምናለማው በወተር ፓምፕ ነው። በስራና ክህሎት ሚኒስቴር በአዲሱ እሳቤ ሪፎርም ከተሰራ በኋላ የአካባቢን ጸጋ መሰረት በማድረግ የተለያዩ ስራዎችን እየሰራ እንገኛለን። ይህ የምንገኝበት ከግብርና ውጪ ያለውን የጨው ማዕድን እንድናወጣ ከክልሉ ጋር በተነጋገርነው መሰረት 40,000 ሜትር ካሬ ወይም 4 ሄክታር የጨው ማምረቻ ቦታ ተሰጥቶናል። ጥር 15 ላይ የመሬት ርክክብና የቁፋሮ ስራ ጀመርን። ከዛ በሰኔ መጀመሪያ ላይ የምርቱን ስራ ጨርሰን 900 ኩንታል ለአዮዳይዝድ ለሚያደርግ ድርጅት አስረክበናል። የነበረው መንገድ ተከትለን ሳይሆን የምንሰራው በአዲሱ እሳቤ መሰረት አንደኛ ከምናመርታቸው ምርቶች በተጨማሪ አዳዲስ ነገሮችን መፍጠር፣ ተጨማሪ የገቢ ማመንጫዎችን በመክፈት ተጨማሪ አንደኛ በግብርና ሜካናይዜሽን ላይ እንሰራለን። ሁለተኛ የምናመርተው ምርታማነት በመጨመር ስንዴውም ላይ ገብሱም ላይ ለገበያ ከመሸጥ ይልቅ ተጨማሪ ነገሮችን ሰርተን ተጨማሪ ገቢ ለማግኘት የገቢ ማስገኛውን ተቋም ለማስፋፋት እየሰራ ነው የምንገኘው። በሪፎርሙ ወደ ስራና ክህሎት ሚኒስቴር ከመጡ ጊዜ አንስቶ ነው ሪፎርሙ የተጀመረው። በዛን ወቅት በነበሩት ስራዎች ምንድነው የተሰራው? አንደኛ ሪሶርሶች በየተቋማቱ ምን አለ፣ ምን አይነት ሀብት አለን፣ ምን አይነት ሰራተኛ አለን፣ ይህንን ሰራተኛና ይህንን ሀብት እንዴት አድርገን እናገናኘው፣ ወደ ልማት እንዴት እንቀይረው፣ በፊት ከነበራቸው የውስጥ ገቢን መሰረት አድርጎ የማሰልጠን እሳቤ በቢዝነስ ህግ ቫልዩ አድ በሚያደርግ መልኩ ወይም ደግሞ ዋጋን በሚጨምር መልኩ ስራዎች እየተሰሩ እንዴት ትምህርትና ስልጠናውን ጥራት እናረጋግጥ የሚሉ እሳቤዎች ናቸው እየተደራጁ የነበሩት። በዚህም በርካታ ውጤቶች ተገኝተውበታል። የስራ ባህል ተቀይሮበታል። በአካባቢው ያለው አርሶ አደርንም ምንድነው የመጣው፣ እንደዚህ ተቋማቱ መንቀሳቀስ የጀመሩት ምን በመምጣቱ ነው የሚል የስራ ተነሳሽነት እንዲፈጠር ተደርጓል።
ምርጥ ዘር በማባዛት ችግሩን ሊፈቱ አርሶ አደሩ በስልጠና ደግፈው ምርታማነትን ሊያሳድጉ የተግባር ሥራ ላይ ናቸው። ኮሌጆቹ በሚኒስቴር መስሪያ ቤቱ እየተመሩ አገሪቱ ለያዘችው የልማት ጎዳና ገቢራዊነት እንቅስቃሴያቸውን አልቀዋል። ተኪ ምርትን ያመርታሉ፣ ለኢንዱስትሪው ግብዓት ይመግባሉ፣ አርሶና አርብቶ አደሩን ያግዛሉ። ምርት ላይ እሴት መጨመር የነገ ህልማቸው ሲሆን ቁጭትን በውጤት የለወጡት እጆች ለነገው ተስፋ ይታትራሉ። በምርጥ ዘር አቅርቦት ላይ ከፍተኛው ከምርጥ ዘር ድርጅቶች ጋር ነው እየሰራን ያለው። ይሄ ደግሞ የምርጥ ዘር የዘር ችግር ሀገሪቷ ውስጥ ያለው እናቀላለን። ይሄ ደግሞ ቴክኖሎጂዎችን ወደዚህ በማምጣት ምርታማነትንና የተለያዩ በሽታው ማቋቋም የሚችሉ ምርቶቹ እዚህ አምጥተን እኛ ማሳ ውስጥ በስፋቱ በማምራት ወደ አርሶ አደሩ እያደረሰ ነው። በዚህ ቴክኖሎጂ ችግሩን ወይ ደግሞ የኮሚኒቲ ሰርቪሱ በስፋት እየሰራ ነው ያለ ነው። ሁለተኛ ደግሞ ለተለያዩ ኢንዱስትሪ ግብዓት የሚሆነውን ከሀገር ውጭ ሀገር የምናመጣው ምርት የሚተካውን በ20 ሺህ በ30 ሺህ እያመረትን ነው ያለ ነው። ይሄ ደግሞ ሀገሪቷ ውስጥ ያለው የገበያ ሁኔታ ማረጋጋት ላይ ከፍተኛ ውጤትና የአንበሳ ድርሻ እየተጫወተ ነው ያለው የኛ ኮሌጃችን ማለት ነው። ስለዚህ መንግስቱም ትልቁ ዓላማ ከውጭ የምናመጣውን ግብዓት የሚተካልን ምርቱ ማምራት ስለሆነ እንደ ኮሌጃችን ደግሞ ያንኑን እሳቤውን በማሳካት ስራና ክህሎት ግንባር ቀደምና ፈርቀዳጅ ነውና በዚህ ልክ እየሰራ ነው ያለ ነው። ሰብል ልማት እኛ ስናከናውን ሁለት ዓላማ አለው። አንደኛ ዘር ነው የምናባዛው። የተሻሻሉ ዘሮችን ስንዴ፣ ገብስና ጎመን እናባዛለን። ይህን ስናደርግ ግን ኮሌጁ ደግሞ የተሻለ ገቢ ከምናመርተው ግሬን ከምናመርት ዘር ስናመርት የተሻለ ገቢ የምናገኝበት ስለሆነ የዘር ስራን እያከናወን እንገኛለን። ከዚህም በፊት የገብስ ምርት ለአሰላ ብቅል ከውጭ ነው የሚያስገቡት። ያን ከውጭ የሚገባውን ሀገር ውስጥ የመተካት ስራ እንሰራለን ማለት ነው። ጎመን እያባዛን ለዘይት ፋብሪካዎች እናቀርባለን። ወደፊት ግን በአዲሱ እሳቤ ደግሞ አሁን እኛ ፋብሪካዎች ከፍተን ወደፊት ስንዴውን ዱቄት ፋብሪካ ገብሱን ለብቅል እኛ ራሱ መጠቀም እንድንችልና ጎመኑን ደግሞ ለዘይት እኛ ራሱ እዚህ ዘይት ማምረት የምንችልበት ሁኔታ አመቻችተን ወደፊት ተቋሙን የተሻለ ገቢ እንዲያገኝ ለማድረግ እየሰራ ነው የምንገኘው። የኛ ድጋፍ ምርትን በጥራትም በብዛት ነው። ማረስ መዝራት አንድ ተግባር ነው። ማምረት አንድ ተግባር ነው። ማምረት ደግሞ በጥራት መሆን መቻል አለበት። ስለዚህ አንዱ የኛ የሙያ ኢንቮልቭመንት ምንድነው? በብዛት ከማምረት ባለፈ ጥራት ያለው ምርት ማምረት የሚለውን ታርጌት አድርገን ነው እየሰራን ያለውና በዛ መንገድ ነው የምንሰራው። ለምሳሌ በዚህ ዓመት እኛ ስናቅድ እንደ 5 ኮሌጆች እንደ 5 እርሻ ቅርንጫፎች ማለት ነው 5888 ሄክታር ነው እቅዳችን በ2017-18 በጀት ዓመት። ስለዚህ ይሄ ሄክታር ይታረሳል። ከዚህ አጠቃላይ ተጠቃሎ ወደ 312,000 ኩንታል ኤክስፔክት ይደረጋል ከዚህ ሄክታር እና በዛ መንገድ ነው የምንደግፈው። ይሄንን 312,000 ኩንታል ለማምጣት ፍሪኩዌንት የሆነ ክትትልና ድጋፍ ነው የምናደርገው ማለት ነው። እነዚህ ኮሌጆች ኢንተርፕራይዝ እንዲያቋቁሙ ከስልጠናውን ባሻገር ከትብብርና ስልጠና ከአካባቢ ማህበረሰብ ተጠቃሚነት የሚያደርግ የሚችል የገበያ ክፍተትን ሊሞላ የሚችል እንደገና ደግሞ የሚሰጡትንም ስልጠና በኮሌጅ ውስጥ በሚቋቋመው ኢንተርፕራይዝ መደገፍና የትብብር ስልጠናውንም ኮሌጅ ውስጥ ለማድረግ በሚያስችል አግባብ የፌዴራል ግብርና ኮሌጆች ኢንተርፕራይዝ በሚል አቋቁመን ወደ ስራ የተገባበት ሁኔታ ነው ያለው። ወደ 45% የውስጥ ገቢያቸውን በመሸፈን ላይ ይገኛሉ። መንግስት ከሚመድብላቸው በተጨማሪ በ3 ዓመት ውስጥ ራሳቸውን ይችላሉ ብለን ስራዎች እየሰራን ያለንበት ሁኔታ ነው ያለው። የእንስሳት ዝርያን ማሻሻል፣ የዶሮ እርባታን ማስፋፋት፣ የንብ ቀፎን ማብዛት፣ የአሳማ ቁጥርን ማሳደግ ተቋማቱ ባለፉት 2 ዓመታት የሰሩት ስኬታማ የቤት ስራ ነበር። ኮሌጆቹ በስራና ክህሎት ሚኒስቴር እየተመሩ በዙሪያቸው ያለውን ሀብት ማየት እንዲጀምሩ አስችሏቸዋል። ወተት ከብት እርባታ ላይ ይሰራል። ማደለቡም እንደዚሁ ይሰራል። ሌላኛው በአሳማ ምርት ላይ በሰፊው እንደዚህ የሚሰራ ነው ያለው። ሌላው በዶሮ በፊት የእንቁላል ጣይ ዶሮዎችም ነበር ስናረባ የነበረው። አሁን ግን
በአዲሱ እሳቤ ወደ ፓራንት ስቶክ ተቀይረው ለሌሎችም ተቋማትም ለማህበረሰብም ጫጩት በመፈልፈል ተደራሽነት ለማድረግ እየተሰራ ያለው አዲስ ልዩ የሚያረገን አንዱ እንደ ኮሌጅ ይሄ ነው። በግብርና ንግድ ስራ ድርጅት በሚደረገው የስራ እንቅስቃሴ ላይ የእንስሳት ሀብት ልማቱ አንዱ ዘርፍ ነው። ጥናትም ተደርጎባቸው ወደ ስራ ከተገባበት አንድ ነው። ከእንስሳት ሀብት ልማቱ አንደኛው የወተት ከብት እርባታ ነው፣ ወተትን ማምረት ነው። ሁለተኛው ዶሮ ነው። ዶሮ በሰፊ የምናመርትበት ነው። ከነዚህ ውስጥ ሌላኛው ንብ ነው። በንብ ማነብ አንደኛው ፓርት ነው። ሌላ የማደለብ ስራ ነው። እነዚህንና የሀርትን ልማት ላይ በከፍተኛ ሁኔታ ከእንስሳት ሀብቱ ጋር ተያይዘው የሚሰሩ ናቸው። የዛሬ ዓመት አካባቢ የወተት አቬሬጅ ስንመለከት ከአርሶ አደር በታች የምናመርትበት ሁኔታ ነበረ። የአምስቱም ኮሌጅ አቬሬጃቸው ከአንድ ላም የምናገኘው የወተት ምርት በቀን 7 ሊትር ብቻ ነበር። አሁን ባደረግነው በአንድ ዓመት ጊዜ 15 ሊትር ደርሰናል። ለግብርናውም ሆነ ለእንስሳት እርባታው ሩቅ የነበሩ ገዋኔና ሚዛን ኮሌጆች ጸጋቸውን እንዲመለከቱ አድርጓል። አፋር ክልል ላይ ያለው ከፊል ደረቃማና ደረቃማ ቦታ ስለሆነ በአትክልትና ፍራፍሬ እንዲሁም በእንስሳት እርባታ በወተት እና በዶሮ በእንቁላል ምርት ላይ እየሰራን እንገኛለን። ይህ የሌማት ትሩፋቱ ላይ ትልቅ አስተዋጽኦ አለው። ምክንያቱም በአካባቢው የሚገኙ 4 ወረዳዎች አሉ። ከኛ ራቅ ያሉ ደግሞ እንደነ አዋሽና እንደነ ገዋኔ ወረዳዎችን እንቁላል እያዳረስን ነው ለማህበረሰቡ። የውስጥ ገቢ ማሻሻል ከተቻለ ጥራት ያለው ትምህርት መስጠት ይቻላል፣ በተግባር ማለት ነው፣ ወዴትም ሳይኬድ ማለት ነው። አሁን ለምሳሌ አሁን ያለንበት ዴሪ ፋርም ውስጥ ነው። ስለዚህ እነዚህ ዴሪ ፋርሞች ውስጥ የሚማረው ተማሪ ለምኑ የሚማር እንጂ እኛ በድሮ መንገድ ለምን የምናስተምረው ሳይሆን ኳሊቲ የሆነ ኤዱኬሽን በዴሪ ፋርም ውስጥ ምንድነው ከመጀመሪያው እስከ መጨረሻው ድረስ ምንድነው ይሄ ተማሪ አውቆ መውጣት ያለበት። ከእውቀት በዘለለ ደግሞ ምንድነው እነዚህ ተመርቀው ሲወጡ ደግሞ ስራ ፈጣሪ እንጂ ስራ ፈላጊ መሆን የለባቸውም ነው አሁን አዲስ በስራና ክህሎት የገባ ነው። ስለዚህ ይሄን መሰረት አድርገን ነው እየሰራ ነው ያለውና እዚህ ስንመጣ የቢዝነስ አይዲያው መልቲ ፐርፐስ ነው የሆነው። አንድ የቴክኒክና ሙያ ትምህርት ስልጠና ኮሌጅ ስልጠና ይሰጣል፣ ማህበረሰብ አገልግሎት ይሰጣል። እንደገና ደግሞ ችግር ፈቺ የሆኑ የአካባቢውን ችግር ሊፈታ የሚችል ምርምር ይሰራል። ሚዛን ላይ ወደ 500 ቀፎዎች ሊይዝ የሚችል የንብ ጋጣ እየተዘጋጀ ነው ያለው። ገዋኔ ጋር የጨው የማዕድን ላይ የማውጣት ስራዎች የመጀመሪያ ዙር ሙከራ አድርገናል። እዛው ስራዎች እየተሰሩ የትምህርትና ስልጠናውን ለማስተሳሰር ካሪኩለም የማዘጋጀት ስራ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። የስራና ክህሎት ሚኒስቴር ኮሌጆቹ ያላቸውን አካባቢያዊ ሀብት እንዲጠቀሙ አዲስ ቀርጾ ወደ ስራ ያስገባው የፌዴራል ግብርና ሙያ ትምህርትና ስልጠና ኮሌጆች የንግድ ድርጅት ሀብት እንዲያፈሩ አስችሏቸዋል። ከባሌ ተራሮች ስር እስከ አፋር በረሃማ ቦታዎች፣ ከአርሲ ሜዳማ ስፍራዎች እስከ ሐመልማሎ ምድር ሚዛንና አላጌ መገኛቸው ያደረጉት ኮሌጆቹ ጸጋን በሀብት መንዝረዋል። ከዝናባማ እስከ ሐሩራማው ወቅት ማሳቸው አይነጥፍም። ባስተማሯቸው እጆች ግብርናን ማዘመን ጀምረዋል። 2 ዓመታትን ባልደፈነው የኢንተርፕራይዙ ዕድሜ ከማሳው እሸት ከአትክልትና ፍራፍሬ ሌማቱን ለመቅመስ በቅተዋል። እያስተማሩ መስራትን፣ እየሰሩ ማስተማርን መመሪያ አድርገዋል። 2000 እንቁላል ጣይ ዶሮችን አስገብተናል። ይህንን አስገብተን በጣም ከፍተኛ ገቢ ነው ያገኘ ነው። እስካሁን ድረስ ከ3 ሚሊዮን ብር በላይ ገቢ አገኝተናል በዶሮ ብቻ ማለት ነው። ይሄ እንግዲህ መንግስት ከያዘው አቅጣጫ አንፃር በተለይ የሌማት ትሩፋት የምንለውን ግብ እውን ለማድረግም የራሳችን አሻራ እያሳረፍን እንገኛለን ማለት ነው። ከዚህ በፊት በዚህ በክልሉ በአካባቢው የዶሮ እርባታ እየተጀመረ ባይሆንም ይህንን መልካም አጋጣሚ መጠቀም 1000 ዶሮ መጋቢት 6 ላይ የተጀመረ እርባታ እስካሁን 1.3 ሚሊዮን ብር ገቢ ተገኝቷል። ወደ ማህበረሰቡ ስንሄድ ማህበረሰቡም ይህንን በአነስተኛ ዋጋ እየተጠቀመ ይገኛል። በቀጣይ 10000 ዶሮ ለማስገባት ግንባታ ላይ ነኝ። አንዱን ዙር 4000 የሚይዘውን ጨርሰናል። በቀጣይ ሌላ 4000 የሚይዘውን በቀጣይ እንገነባለን። 2000 የሚይዝ ደግሞ ከጎን የነበራለን እሱንም በቀጣይ እናስገባለን። 10000 ዶሮ በቀጣይ እናስገባለን ማለት ነው። ከብቻ ወይንም በተናጥል ከምንሰራው ሰብሰብ ብሎ የሚሰራው
ተደምረው የሚሰሩት ነገር የተሻለ ውጤት አለው ብዬ አስባለሁ። ያየነውን በመልከታችን ይሄው ነው። በፊት የነበርንበትና ዛሬ ያለንበትን ነገ ለማድረስ ያሰብነው ኮሌጁ ሀብት እያለ ሳይጠቀም ሪሶርስ እያለ ሪሶርስ ላይ ቁጭ ብለን የነበርነው ያን እሳቤ ሰብረናል። ስለዚህ ቀጣይ 10 ዓመታት ምን ማድረግ እንችላለን የሚለው ኮሌጁን የቴክኖሎጂ ማፍለቂያ ቦታ መሆን እንደሚችል ነው ትልቁ ነገራችን። በዚህ ኢንተርፕራይዝ ታቅፎ በእንስሳት እርባታም በሰብል ልማቱም በአትክልትና ፍራፍሬው በዚህ ልክ በያዝነው ፍኖተ ካርታ መሰረት ስናስቀጥለው ለሀገር ያለው ፋይዳ ቀላል አይደለም። በርከት ያለ አሰልጣኝ አለ። በቴክኒክና ሙያ ስልጠና ስርዓት ውስጥ ትልልቅ ሀብት አለ። አሰልጣኞቻችን ተመርቀው ሲወጡ በክፍል ውስጥ ተምረው በተወሰነ ደረጃ ወርክሾፕ አዘውትረው መውጣት ብቻ ሳይሆን ችግር ፈቺ የሆነ ቴክኖሎጂ አውጥተው መውጣት አለባቸው። ቅኝቱን በማስተካከል የቴክኒክና ሙያ ስልጠና ተቋማት ቴክኖሎጂ መቅዳትን እንደ መጀመሪያ ስራ አድርገው ወስደው ማሻሻልን ዝም ብሎ መቅዳት ብቻ አይደለም፣ አድድ ቫልዩ እንዲኖረው ኢኖቬሽን እንዲኖረው አድርገው እንዲሰሩት ለማድረግ ለዚህ ደግሞ እንደ ስርዓት የኢንኩቤሽን ፕሮግራም እንዲኖራቸው ለማድረግ ሞክረናል። የኮሌጆቹ ጥምረት አገሪቱ በግብርናው ክፍለ ኢኮኖሚ ያቀደችውን እውን የሚያደርግ የሰለጠነ የሰው ኃይል በማፍራት በምርምር ስራቸው የአርሶና አርብቶ አደሩን ህይወት ሊያሻሽሉ በሌማት ትሩፋት ከራሳቸው አልፈው ለማህበረሰቡ ሊተርፉ ጥረታቸውን ቀጥለዋል። በአጭር ጊዜ ውስጥ የአምስቱ የግብርና ኮሌጆች ወግ በስራና ክህሎት ሚኒስቴር ቅኝት ተቃኝቶ እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ የተያያዘውን እቅድ እንዲሳካ የበኩላቸውን ሚና ስለመጫወት ሆነዋል።